ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ለየት ባለ ኤክስፒሪየንስ ከች ብያለሁ። የመጀመሪያው የሆነው ግላስ ስካይ ዋክ ኤክስፒሪየንስ ነው። ኢት ዋዝ ቬሪ አሜዚንግ። የምር ፈራሁኝ። እዚህ ጋር እንደምታዩት ስቀልድ ነው። በጣም የሚገርም ኤክስፒሪየንስ ነው። ፖርትስማውት ስፒናከር ታወር ላይ ነው የሚገኘው። በጣም ደስ የሚል ጊዜ ነው ያሳለፍኩት። በጣም አስፈሪ ነው። ኢትስ ካይንድ ኦፍ አድሬናሊን ኢንዱሲንግ ቻሌንጅ የሚባል አይነት ነገር ነው። ስፔሻሊ 100 ሜትር ስለሆነ ከፍታው ወይም ደግሞ 328 ፊት ስለሆነ በጣም ያስፈራል። ስፔሻሊ አፍሬድ ኦፍ ሄይት ያለባቸው ሰዎች ወይም ደግሞ የከፍታን የሚፈሩ ሰዎች በጣም አሜዚንግ ኤክስፒሪየንስ ነው የሚሆነው። እኔ ራሱ በጣም እፈራለሁ። ድሮ መሰላል ላይ ራሱ መውጣት በጣም ነው የምፈራው፣ ግን አይ ዲድ ኢት እዚህ ጋር በጣም አም ሶ ኤክሳይትድ። በአጠቃላይ ታወሩ ላይ ስትወጡ የምታዩት ቪው በጣም አሜዚንግ ነው። አሪፍ ኤክስፒሪየንስ ይኖራችኋል። ወዳችኋለሁ። ባይ ባይ።